ጠላ በምትሸጥ ቀን ጠላ ቀዳለሁ። ሌላ ደግሞ ሻይ ዳቦም አለ። በተመሳሳይ እሱንም ሽጬ ነው የሚሄደው። ምክንያቱም በቃ አባቴ በህፃንነቴ ነው የሞተብኝ። ገና አንደኛ ክፍል ያለው ነው የሞተ። ታች ወርደ ሊስትሮ ስትሰራ እናግንተናልና አልከበድህም ነው? መማር እንደው እዚህ ላይ ይጠቅመዋል በአንድ በኩል። እስኪ ለተመልካቾቻችን አጋራል። አንተ በጣም መሳቃ በዛ ታውቀኛለህ እንዴ ምናምን ነው ያለች። በቃ በጣም መሳቃ በዛ እንዴት ነው ምናምን አይተኝ ታውቃለህ ካሁን በፊት ስትለኝ አይ አይቼሽ አላውቅም፣ ግን እኔ በጣም ስለተመቸሽኝ ነው የቀረብኩሽ ብዬ ተግባባን። በዛ ላይ መንግስት ላይ ያለሁኝ እነዚህን የተለያየ ሰው አግኝቼ እንኳ ልክ የማድግባቸው መንገዶች በር ለመክፈት እድሉ በጣም አናሳ ነው። በግሌ ስሰራ ግን ትርፍ ሰዓት የራሴ ነው፣ ማንም አይቆጣጠርህም። ኢትዮጵያ ውስጥ እንደ አልኮ ነው የተማረ ማህበረሰብ የምትለው አይተው ከሆነ በጣም ድሃ ነው። በጣም ሲበዛ ማለት እንኳን ከራሱ አልፎ ቤተሰብ፣ ዘመድ፣ ወገን ወይም ጓደኛ ሊረዳ ቀርቶ ራሱን እንኳን ማስተዳደር የማይችልበት ነው። እያየን ነው በየሚዲያው ብዙዎች ጎዳና ላይ ወጥተው ነው ያለን። አንዳንዶቹ ሌክቸር የነበሩት ሁላ እናቱን እንኳን መርዳት የማይችልበት ታይም ላይ ያለና እንደገና ደግሞ አልተማረ የምትለው ማህበረሰብ በተቃራኒ ሀብታም ሆኖ ታየዋለህ። እንግዲህ እውቀት ያለው የተለያዩ ተማሩ ላይ እንደሆነ ይታወቃል። እንደተባለው ያው እናንተ ያገኛችሁኝ ከሊስትሮ ቦታ ነው። ሊስትሮ ነው አሁን እየሰራው የምገኘው። ምክንያቱም ከዛ ከቅጥር ህይወት ከወጣው ወዲህ የሊስትሮን ስራ መጀመር የፈለኩበት ምክንያት አለኝ። አንዳንድ ፐርሰናል የሆኑ ጥያቄዎችን ጠይቃለሁ። ምን ያስደስታል? ምንስ ትጠላለህ? እሺ እኔ የሚያስደስተኝ በጣም በትምህርት ጎበዝ ነው የሚማርን ሰው እወዳለሁ። ኦኬ ትምህርት በቃ እወዳለሁ ባጭሩ። በጣም ስራ ላይ የሚበረታ ማለት ነው። በጣም በስራ የተገለጠ እውቀት የተሞላበት ትምህርት እወዳለሁ። ሁለተኛ ደግሞ እግር ኳስ መጫወትና መመልከት እወዳለሁ። የማትደራደርባቸው ነገሮች ምንድናቸው ተብለህ ብትጠየቅ ምን ትላለህ? የማልደራደርባቸው ነገሮች ያው የመጀመሪያ በሃይማኖቴ የሚደራደር አልወድም። ሁለተኛ በሀገሬ፣ ሶስተኛ በችግር ጊዜ ወይም ደግሞ ፈተና በበዛበት ጊዜ ተስፋ እንዳትቆርጥ ጉልበት ወይም ኃይል የሚሆንህ ነገር ወይም አካል ካለ? በሚጨንቀኝና በሚቸግረኝ ጊዜ ካጠገቤ ያለ ማንም ሰው የለም። የትዳር ህይወት እንዴት ነው? ትዳር ላይ ሲኖር አንዷ ሴቷ የቤት እመቤት ወንዱ ደግሞ ሰራተኛ የሚሆንበት አጋጣሚ አለ። ሁሉም ሰራተኛ መሆን የለባቸውም ትላለህ? ተጋግዞ ተረዳርቶ ካልኖሩት ትዳር ሊቀጥል አይችልም። እናቴንም ደግሞ ማግዛት የግል ስራ በመስራትና የቀን ስራ እየሰራው እናቴን በማገዝ አሳልፍ ያለው ጊዜን ማለት ነው። ለምሳሌ የሆነ ጊዜ ለመጨረሻ ለዋንጫ ካዳንኸኝ ቲም ጋር የኛ የክሊኒክ የከተማው ካዳንኸኝ ጋር ለዋንጫ ደርሰን ነበረ። ምንም ዋንጫውን ማግኘት ባንችልም እኛ ክሊኒክ ያው አዳንኸኝ ዋንጫውን አሸንፎ ወስዶታል። ከማስታወሰው ያክል ነው። በሌላ ጊዜ ደግሞ ደግመን አሁንም ከአዳንኸኝ ጋር ስንገናኝ በተመሳሳይ አዳነኞች ለሁለተኛ ጊዜ ዋንጫውን ወስደውብናል። ያው ያስኮርፋል። እንደዛ ነው። ጎበዝ ናቸው ማለት እና አዳነኞች እኔ ሁለት ጊዜ ያክል ዋንጫ ወስደዋል። እኛ ደግሞ ሁለተኛ እየሆነ ለሁለት ጊዜ ተሸልመናል ማለት ነው።